ሃይ ዩቲዩቢያንስ እንዴት ናችሁ? ሰላም ከረማችሁ? አለን እንዴት ናችሁ? ስትመጪ እኮ እንደዛ ነው ችግሩ። እንዴትም ጀንጅነን አጫጭሰን አባብለን ፎግረን ነው የምንገባው። እንዴ ቀላል ጠበቃችሁን? ግን አየት ሄዳሉ ታማኙ 200 ሰዎች 200 ደረስና እንደ አዋ ማን ከየት ይመጣል? አሁን 200 ሰው ስራዬ ብሎ የሚያዳምጠው ማን አለ? እንደ ባክቴሪያ እናባዛቸው እንደ ደግሞ ሞክር እንዴ እስቲ ምን ትላላችሁ እናንተ? አንዱን ለሁለት ትንያረግ እንዴ ወሬያችን ፍሬ ያለው ማለት ነው። እኛ እኮ 200 ፎሎወር ኖሮን 200 ሰው የሚያየን ሰዎች ነን። እዛኛው መደዳ ስም አንጠራም እንጂ 1600 ሰው ኖሮን 1600 ሰው የሚያየን ሰዎች ነን። ከዚህ በላይ በረከት ምን አለ? ሴሌብሪቲ እና ወሬያችን ቅመም ነገር ነች መሰለኝ። ተወዱናላችሁ ምን ይደረግ ከላይ ነው ዊክፍ ከላይ ማለት ነው። እንዴት ነው የባል ድባብ እንዴት ይዟችኋል? ያው ሲመጣ እንትን ማለት ነው እንጂ ወደ ሙዱ መቀላቀል እኛ ነን እንጂ እኛ እንጋጋጥ ለእናንተ አንዴ በዚህ አንዴ ቤቱ አንዴ በስራዛ እናንተ ይመርባችሁ ብለን እናንተን ፏ እናረጋለን ብለን እናዘንጠን እንትን እንላለን ብለን ይሄው የኔ ምስል ስራዎች እየሰራን ነው። እንዴት አያችሁ ነገር በጣም ጸዴ ነች። ማንም መሰክርለታል። አታይ ማሰማመር ለማንኛውም ማለት ነው የዘንድሮ በዓል ትንሽ ደመቅ ያለ ይመስላል። ትንሽ ስራው ምኑም ነቅነቅ እያለ ነው። በጣም ደስ በሚል ሁኔታ ማቴሪያል ወደድ ያለ ይመስላል እንጂ እንደ ስራ ቆንጆ ነው በጣም። ለምን ማቴሪያል ከእናንተ አይሆንም? እሱም እኮ አለ ብዙም አሪፍ ስላልሆነ ነው እንጂ እሱ እንደዚህ አይነት ስራዎች ሞር ለጀማሪዎች ነው አይደል? ሳይሆን ቤት ለቤት ከዛን ከለበሱ በኋላ እናስወልቅና ለቅለቅ አድርገን ደግሞ ለሁለተኛ ሰው ስራ እንደምታያት ያው አስቢው። አይ እንደ ቀልድ ነው ያዘውና ከራይሽ በኋላ ድግሱ ላይ ሄደሽ ማለት ነው እናቱ አውልቂ እንዳይረግጥብሽ ጫማሽ ይረግጠዋል ተጠንቀቂ ሀብሌ እንዳለችው ሴትዮ የሰው ጌጣ ያደምቅ እንደተባለው እሱ ነው የሚሆነው። እና ቡሄ ለምን ቡሄ ግን እንትን አይጀመርለትም? ወንዶች መልበስ አይጀምሩ ደግሞ ይሄንን ማሳብ ይስረቁትና ደግሞ ያለሱ እውነት የሆነ ጊዜ እንደዚያ የሆነ ስሙን ማናነሳው አይዲያ አንስተን ታምናላችሁ? የሚገርመው የሆነ ስሙ አንድ አይነት ነው፣ ስራው አይዲያውም አንድ አይነት ነው። እኛ ግን ከ8 ወር በፊት አውርተናልና ቪዲዮ ሙሉ ነገሩ ማለት ገርሞ ነው። እናቴ ደግሞ አበሻ እንዳይጠምደም ብለን ምክንያቱም አበሻ እዚህ ለታወቀ ነውና ዲዛይኖቹ ራሱ እኮ ተበልተናል። ለዚህ ተስፋ ቆርጠን ነው ቅስማችን ተሰብሮ እንደጀመርን ነው የሆነች ዲዛይን እየተመካከርን በሞቅ አድርገን ሰርተን ቫይራል ወጣች። አሁን እኔና ሲስተር ነን የሰራነው ብለን ብንመጣ ቤተ መቅደስ የገባ ውሻ ነው የሚያደርጉና ከፍችፍ አንድ ልብስ እኮ አይደለም እኮ የሚገርመው እሱ ነው። 3-4 ግን የመጣንለት እናቃቸዋለን ብትሉ ይሻላል። ቀድማችሁ ወረፋ ያዙ። ዋናው ነገር ምንድነው? አንድ ቀን የመጣለት ስንት ቀን ብናልፍ እሱን ታዩ ቡሄን ማልበስ ብዙ አይነት አይዲያ መጣለት። ምክንያቱም አሁን በሴቶቹ በኩል አሸንዳ ይለበሳል፣ ክርስትና አለ። አሁን ላይ ደግሞ የገንፎ ነገር ተጀምሯልና ከሱ አንፃር ስናይ ብዙ ወንዶች የምታከብሩት ሴሌብሬት የምታደርጓቸው ኦኬዥኖች በጣም አንሰውባቸዋል። በጣም ሹክ ነው የምንላችሁ እንትን ነው እየተመራችሁ ነው። እኛ ቢዝነሱን ፈልገን አይደለም ገንዘቡን ፈልገን አይደለም። እናንተ ቢያምርባችሁ አይደል እንትን ግን ለምን እንትኖች አትፈጥሩም? ከጥምቀት ውጪ ወንዶች ከሰርግ ከጥምቀት ከክርስትና ውጪ አይለብሱም። እኛ እኮ ምንድነው ዝናብ ዘነበ ብለን እኮ እንትን እሬቻም አለ። እኛ እኮ ማለት ነው
እንትን በቃ አሁን እኮ ከሆስፒታል ወጣን ብለን መልበስን የቀረና እንዴ ብስም ታክሲ ተሳፈሩ ለገቢና ኮማኖሽ ፊልም እየገፋ አንድ ጊዜ እና በቃ ወንዶች አሁን የሚቀጥለው አመት የቡሄ መለበስ አለበት ለወንዶች። ኧረ አይጠፋም በእናትሽ ስንት ነገር አለ በማቸው ያሆይ ወይኔ ፋሮ ማለት ነው። አሁን እቺ ልብስ እንደምታያት 4 አርብ ነች በነገር። ግን የ4 አርብ ቫይብ አይደለም ያላት። እንዴት ነው እንትን አልፈለገችም ሴትዮዋ ፈርጥ ምናምን እኛ ተከፋን በመሃል። ለምን እንዴት ምን ሲደረግ ነው ፈርጥ እንዴት አንጨምርም ለምን አንከስርም ብለናት ተጣላን። እንዴ እሷም አሁን የ4 አርብ ልብስ ይመስላል። አቤት ሙያ በቃ እኮ ብትን ዝርግ እንትን ምንድነው የሚባለው? ይሄ ጥሬ ስጋ ክትፎ በቂቤ በምን በቆጮ አይነት ስራ ነው። ቡላ በቂቤ አይነት ስራ ነው። እቺ ቡላ አንድ ቀን አልፈን የእውነት በቃ በእኛ ቤት እንደሚታወቅ ቡላ በቂቤ የሆነ ልብሱ ምንድነው ልክ ዶሮ እንትን ምንድነው ቡና ዶሮ አይ ነው እንደሚባለው ልብሱ ምንድነው ቡላ በቂቤ ነው። መሐላ ነው የምናደርገውና በቃ ኤግዛክት ፎቶ ላይ ያያችሁት ፐርፌክት ወደደቻት በጣም እኛም ወደነዋል። የሚገርመው ነገር እንዲህ ስንዋደድ መሃል ላይ ምን አይነት ልብስ እንደሚወጣ አያችሁ። አይ እውነትሽን ነው። አይ በቃ በፍቅር መሃል የተፈጠረው ነበር የተመኘችው ደስ ነበር ወሰደችው። አንዳንድ ሰው ልብስ አፕግሬድ ሲሆን ደስ ይላል። እዚች ጋር ሙዚቃን በለሆሳስ አስገባላችኋለሁ። ይቅርታክሽ ያለው ሙዚቃ ነው እንደ ከስተመር ማለት ነው። አንዳንድ ሰው እንደ ክሬቲቪቲ አፕግሬድ ሲሆንላት ይወዳል አይደል? ማለት የራሳቸውን ኢንስፖ ይዘው የሚመጡ አሉ እንደ ከስተመር ታይፕ ተነግራችሁ። ለማንኛውም ቻው። እሺ ቻው። በቃ ነው